ፌስቡክ ቆንጆ ገንዘብ እንደሚከፍል ታውቃላችሁ? እስቲም ቪዲዮ ሰምተን እንመለስ። በጣም ብዙ ጊዜ ተደጋግሜ ነግሬያቸዋለሁ። ኮንተንት ክሬት አድርጉ፣ አትፍሩ። ሰዎች ቢሰርቧችሁም ቢናገሯችሁም አትስሙ፣ ኮንተንት ክሬት አድርጉ ምናምን ብዬ ብዙ ጊዜ ነግሬያቸዋለሁ። አንዳንዶቻችሁ የካሜራ ፍቅር ስላለ ምናምን ይመስላችኋል፣ ግን አይደለም። ኮንተንት ክሬት ስናደርግ ስፔሻሊ ፌስቡክ ላይ ፖስት ስናደርግ ኢዝሊ በወር እስከ $5000 ድረስ ያገኛሉ። ላስታይም ነግሬያቸዋለሁ። እናንተ ለማሾፍ ትሞክራላችሁ ምናምን። እኔ አም አርኒንግ መኒ በጣም ብዙ ብር እያገኘሁ ነው ያለሁት። ስለዚህ አትሸወዱ። አሁንም ቢሆን ጊዜው አረፈ። ወንድማችን የራሱ የሆነ ኢንካም አለው፣ የራሱ የሆነ ስራ አለው። ባህላዊ ዘመናዊ ዳንሶችን በማሰልጠን በዛውም ደግሞ ፊትነስ ሰዎች እንዲሰሩ ሰዎች ስፖርት እንዲሰሩ በማድረግ ኢንካም ሜክ ያደርጋል፣ ገንዘብ ሜክ ያደርጋል ማለት ነው። የራሱ ጂም ቤት አለው። ኦን ደ ሳይድ ደግሞ ያን የሚሰራውን ነገር ሶሻል ሚዲያ ላይ ፖስት በማድረግ ሌላ ደግሞ ኢንካም አለው ማለት ነው። የፌስቡክ ይከፍለዋል፣ ዩቲዩብ ይከፍለዋል፣ ቲክታክ ይከፍለዋል ማለት ነው። እኔም እንደዛ ነው የማደርገው። እንደነሱ ብዙ ተከታይ ባይኖረኝም ብዙ ቪው ባይኖረኝም ግን I'm trying, you know, just ለምንድን ነው ለሆነ ሰው ብልከው ጥሩ አይደለም እንዴ? ገባችሁ? 100,000 የኢትዮጵያ ብር 200,000 የኢትዮጵያ ብር ቀላል ነው እንዴ? መንዝሊ ነው ማወራችሁ። እሺ፣ ስለዚህ ለምንድን ነው የምትፈዙት? ለምንድን ነው የማትሰሩት? ብዙ አብዛኞቻችሁ ሰው ምን ይለኛል ትላላችሁ። ባይል ሰው ምንም ባይል ምንድን ነው የምታተርፉት? እሺ ቢላችሁስ ምንድን ነው የምትጎዱት? እነዛ የሚሏችሁ ሰዎች 100,000 ብር ይሰጧችኋል። 100,000 ተውት፣ 100 ብር ይሰጧችኋል። ቁርሳችሁን ስትበሉ እንደው ኮንቴንት ሐሳብ አይምሯችሁ ሐሳብ ማመንጨት ቢያቆም እንኳን ማለት ነው። ቁርስ ስትበሉ ሽንኩርት እየከተፍኩ ነው ብለሽ ስሪ፣ እያቁላላሁ ነው ምናምን ብለሽ ስሪ። የሆነ ልጅ ነው አይቼ በጣም ገርሞኛል። በጣም ብዙ ቪው ነው ያለው። ምን ይላል? አሁን ምግብ ስበላ ላሳያችሁ ነው። እርጎ ቤት ልግባ ይላል። ከዛ ዳቦ እርጎ እያለ ቪዲዮ ሰራ። በቃ ይሁን ዱ ሳምቲንግ የሆነ ነገር አድርጉ። ትውልድ የሚጎዳ ይሁን ሌላ ሰው የሚያስቀይም አይሁን እንጂ ምንም ችግር ኮንቴንት ክሬት እያደረጋችሁ ገንዘብ ሜክ ማድረግ ትችላላችሁ። አትፍዘዙ።